እሺ እንዴት ከረማችሁ? ውድ ህይወት በቤት የዩቲዩብ ቻናል ተከታታዮቻችን እንዴት ናችሁ? እንግዲህ ከኛ ወደ እናንተ ከስራ ባልደረቦቼ ጋር አብሬ ጋብቻን፣ ቤተሰብን፣ ልጅ አስተዳደግን፣ ወንድነት፣ ሴትነትን በአጠቃላይ በግንኙነትና በግል ህይወት ዙሪያ ያሉ አኗኗራችንን ጤናማ ለማድረግ የሚያስችሉ ሀሳቦች ወደ እናንተ በተከታታይ እንግዲህ እያቀረብንላችሁ እንገኛለን። ከዚህ ቀደም በነበሩት ቪዲዮዎች ያያችኋቸው ጋብቻንም ከመስራት አኳያ በጣም ጠቃሚ ነገሮች እንዳየን ተስፋ አደርጋለሁ። አሁንም ደግሞ ከዚህ ቀን ጀምሮ ደግሞ በተለይ በጋብቻው መካከል በጋብቻችሁ ደስተኛ ያልሆናችሁ ወይም ደግሞ ጋብቻ የተበላሸብኝ የምትሉ ጋብቻ በችግር ምክንያት እንደምጠብቀው እንደምፈልገው አልሆነም ለምትሉ ሰዎች ደግሞ በቂ የሆነ ግንዛቤን የሚሰጥና የመፍትሄ አቅጣጫዎች ደግሞ የሚሆኑ ነገሮች ወደ እናንተ አመጣለሁ ማለት ነው። ዋነኛ ርዕሴ ጋብቻን የሚያበላሹ ነገሮች የሚል ነው። ጋብቻን ከመሰረትን በኋላ አንድ ወንድና ሴት ወደ ጋብቻ ከገቡ በኋላ በጣም በደስታ በፍቅር ነው ወደ ጋብቻ የሚገቡትና በፍቅር በደስታም ወደ ጋብቻ ከገቡ በኋላ ያ ነገር እንዲቀጥል ቢመኙም ቢፈልጉም አንዳንዶች ያን ነገር ደግሞ አያገኙትም። ግን ሳይበላሽባቸው ባሰቡት ልክ ወደ ጋብቻው ስኬት መሄድ እንዲችሉ መደረግ የሚገባው ነገር ማድረግ እንዳለባቸው ሁሉ ጋብቻውን ደግሞ ከሚያበላሽ ነገር ደግሞ ምንድነው ጋብቻን የሚያበላሸው ብሎ በማወቅ ነገሮቻቸውን ሊያስተካክሉ ይገባል ማለት ነው። ስለዚህ የተለያዩ ምክንያቶችን ነው ማነሳላችሁ። ለእያንዳንዳቸው ምክንያቶች ደግሞ ምን መደረግ እንዳለበትም ደግሞ ጎን ለጎን ሀሳቤን እሰጣችኋለሁ። አንድ ወንድና ሴት ወደ ጋብቻ ሲገቡ እንግዲህ እንደምታውቁት በእውነተኛ ፍቅር በፍቅር ስሜትና በፍቅር አቋም ነው የሚገቡት። ግን ያጋባ ፍቅር ያገናኛቸው ፍቅር ጸንቶ በጋብቻቸው ሲቆይ ብዙ ጊዜ አይታይም። ስለዚህ ጋብቻው እንዳይጸናም ሊያደርገው ይችላል። ከፍቅር የተነሳ ሊደሰቱም ከፍቅር የተነሳም ደግሞ ሊያዙም ይችላሉ። ጎደለብኝ ወይም ተተረፍርፎ ተሰጠኝ በሚል የግንኙነታቸውን ነገር በዋነኛነት ሊወስንባቸው ይችላል ማለት ነው። ስንቶቻችሁ ፍቅር በግንኙነታችሁ መካከል ተገኝቶ ጀምራችሁ ስንቶቻችሁ አጽንታችሁታል? ፍቅርን አጽንታችኋል? በጋብቻ መካከል ፍቅር ሳይናወጥ እንዲኖር ስንቶቻችሁ አጽንታችኋል? ይሄ ለሁላችንም ሰጠው ጥያቄ ነው። በግንኙነት ጅማሬ ላይ ታችሁ ከሆነ አንደኛው ሌላኛውን ሰው ማስደሰት ይፈልጋል። የሚያሳዝንና ቅር የሚያሰኝ ነገርም ደግሞ ካገኘና ካየ እሱን ነገር ያስቀራል። ስለዚህ እሱን ስለሚያስቀር ደስ የማያሰኘው ነገር እያስቀረ የሚያስደስተው ነገር እያደረገ ትክክለኛው ነገር እየገነባ ጎጂና መጥፎ የሆነው ነገር እያስቀረ ኮንሽስሊ በደንብ አስቦ ግንኙነቱን ይይዛል። ነገር ግን በግንኙነቱ ጅማሬ ላይ እነዚህ ነገሮች ቢሆኑም ከተወሰኑ እርምጃዎችና ሂደቶች በኋላ በዚህ ደረጃ በንቃት በማስተዋል የሚደረገው አኗኗር ይቀየራል ማለት ነው። ከዛ በጣም ብዙ ሰዎች አምነውበት ወደ ጋብቻ ቢገቡም ትንሽ ቆይተው የኔ ህይወት የትልቁ ስህተቴ ማግባቴ ነው ወደሚል ድምዳሜ ይመጣሉ ማለት ነው። በፍቅር ወደ ጋብቻ ሊገቡ ቢያስቡ ጋብቻ ውስጥ መግባታቸው ግን ስህተት እንደሆነ እንዲያስቡ ያደርጋቸዋል ማለት ነው። አንዳንዱ እንዲያውም አልፎም ተርፎም እንደ ትዳር አጋሩ የሚጠላው ሰው እንደሌለ ሲናገርም ሰምቼ አውቃለሁ። በዚህ ምድር ላይ የምጠላው የትዳር አጋሪን ነው ብሎ ወዶ አፍቅሮ ያገባውን ሰው እንደሚጠላ ለምን እንዴት ነው ወደዚህ ሊመጣ የተቻለው ከተባለ በግንኙነቱ ጊዜ አንዳቸው ስለሌላኛቸው ያላቸው በውስጥ ያላቸው አመለካከትና በውስጥ ያላቸው ተቀባይነት ስለሌላው ያላቸው ኢሜጅ በደንብ ጥሩ ነበርና እንደምታውቁት አንድን ሰው የምትገናኙት በውስጣችሁ ባለው ኢሜጅ ነው፣ በውስጣችሁ ባለው ቫልዩ ነው፣ በውስጣችሁ ባለው እይታ ነው። እዚህ ጋር ሰው ሲወድቅ ወይም ደግሞ ዋጋ ሲያጣ በተግባር ያለው አካላዊ ግንኙነቱም ደግሞ ሊያበላሸው ይችላል ማለት ነው። ስለዚህ ይሄኛው ነገር ሲበላሽ በተግባር ያለው የግንኙነት መልክ ደግሞ ሊበላሽባቸው ይችላል። ከዛ ቀጥለው ወደ መገፋፋት ይመጣሉ። ይተቃቀፉ፣ ይተጋገዙ፣ አንደኛው ያስደስት የነበረው መጨረሻ ላይ ለመገፋፋት ሊያደርሳቸው ይችላሉ። እንደጋ ደግሞ አንዱ የሌላኛውን አቋም የመቃወም ፍላጎትን ያለማሟላት ነገር ውስጥ እያደገ ይመጣል። እንግዲህ ከፍቅር ከደስታ የጀመሩና በአግባቡ ባለመያዛቸው የቁልቁለቱን መንገድ ይዘው ይሄዳሉ። መጨረሻ በዚህ መንገድ ከመጡ በኋላ በተደጋጋሚነት ውጤታቸው ደስተኛ ያለ መሆንና አለመርካትን ያስተናግዳሉ ማለት ነው። አብራችሁ ከምትኖሩት ሰው ጋር ሁልጊዜ ደስተኛ ማትሆኑና ያለመርካት ስሜት ካላችሁ የግንኙነቱን ደረጃ በደረጃ ወደታች እየዘቀጠና እየተበላሸ እንዲሄድ ያደርገዋል ማለት ነው። ስንቶቻችሁ ንቁ ናችሁ? የትኛው ቦታ ላይ ምን በማድረግ ሊቀይረው እንደሚችል ታስባላችሁ? ጋብቻችሁን በጀመራችሁበት ሙቀት በጀመራችሁበት አላማ ግለት ልክ
ቢያንስ እንደየጋብቻው እድሜ ተገቢውን ነገር እያደረጋችሁ እየሄዳችሁ ነው። ካልሄዳችሁ እንግዲህ ጋብቻውን የማበላሸትን ሚና እናንተው ራሳችሁ ናችሁ የምትወጡት ማለት ነው። ለተበላሸ ጋብቻ ሰበብ መስጠት ብዙም አያዋጣም። ባልና ሚስት ሁለቱም በየራሳቸው በኩል ያለውን ነገር ጋብቻውን ከመጠበቅ አኳያ፣ ፍቅራቸውን ከመጠበቅ አኳያ የሚገባቸውን በማድረግ ከተጀመረበት ወደሚዘልቅበት ነገር መሄድ መቻል አለባቸው ማለት ነው። እንግዲህ ከዚህም በመነሳት ሁለቱ መገፋፋት ከጀመሩ በኋላ አንደኛው ከሌላኛው ጋር በቃ ይተቻቻል፣ ይፈርዳል፣ ደስተኛ አለመሆኑ ይናገራል። ብስጭት፣ ቅሬታ፣ በጋራ አብሮ ነገሮችን አለማድረግ ይሆና ወይም ዋስትና ማጣት ውስጥ ይገባል ወይም ይደበቃል። የግንኙነቱን ትርጉሙን እያሳጣው በጋብቻ መካከል ያለው ህይወት እየከሰመና እየተበላሸ ይሄዳል ማለት ነው። ታዲያ ጋብቻችሁ ከዛ አይነት ግለት ከዛ አይነት ሙቀት ወደዚህ ነገር እየወረደ በሚሄድበት ጊዜ ከናንተ አስተዋዩ ማን ነው? ከናንተ አስተዋዩ ማን ነው? ጋብቻውን ወደ ነበረበት ለመመለስ የመጀመሪያውን እርምጃ የሚራመደው ያ ሰው አስተዋይ ሰው ነው ማለት ነው። ያ ሰው ስለ ጋብቻ ገብቶታል። ያ ሰው የትዳር አጋሩን ያከብራል። ያ ሰው የዛሬ ስሜቱን ብቻ ሳይሆን የነገ ህይወቱ መዳረሻ ማስተዋል ችሏል ማለት ነው። ከዛ በኋላ የጋብቻው ጉዳትን ማስተናገድ ይጀምራል የሚመልሰው አካል ከሌለ። ከዛ ጠቡ ከጉዳዮች ጋር የነበረው ይቀርና ከፐርሰኑ ጋር ከግለሰቡ ጋር ይሆናል ማለት ነው። ጋብቻቸው ከዛ ሞቅ ካለ ደረጃ እዚህ ጋር የመጣው ርዕሶች፣ ጉዳዮች፣ ሁኔታዎች እየተመጡ እየተደማመሩ ሊሆን ይችላል። በኋላ ላይ ግን ጉዳዮች ይተውና አንተ አንቺ መባባል ይጀምራል። ለዚህ ነው በጋብቻው ዓለም ባልና ሚስት አብረው ሲኖሩ አንደኛው ሌላኛውን ሌብል የሚያደርግ ከሆነ ለዚህ ነገር አድርገው አንተ ነህ አንቺ ነሽ የሚባል ነገር፣ አንተ እንዲህ ነህ አንቺ እንዲህ ስለሆንሽ ነው የሚባል ነገር ከተጀመረ መቼም ጋብቻው እንዳይቃና እንቅፋት ይፈጥራል ማለት ነው። ነገር ግን አንተ አንቺ ሳይሆን እነዚህ ድርጊቶች እንደዚህ እያደረጉን ነው፣ ይሄ ጉዳይ እንደዚህ አይነት ስሜት እየፈጠረብን ነው በሚል ማስተዋል ነገሮችን ለማስተካከል መኬድ አለበት። ደግሞ ከጉዳዩ ወደ ግለሰቡ መዞር የለብንም። ባል ሚስትን፣ ሚስት ባልን አታክ ማድረግ፣ መክሰስ፣ መፍረድ ብዙ አያዋጣም። ነገር ግን በመካከላችን ያለውን ግንኙነት እንዲራራቅ ያደረገው ጉዳይ ምንድን ነው በሚል ጉዳዩ ጋር ቢኬዱ በጣም ጥሩ ነው ማለት ነው። አለዛ መልካም የነበረው ነገር ሁሉ እየተበላሸ ይሄዳል ማለት ነው። ጋብቻችሁ ዛሬ የተበላሸባችሁ ሰዎች ከየት ተነስታችሁ ዛሬ ያላችሁበት ቦታ እንደደረሳችሁ ቆም ብላችሁ ወደ ኋላ ነገሮችን ብትመለከቱ ደረጃ በደረጃ ሄዳችሁበት አካሄድ ለዛሬ ችግር እንዳበቃችሁ ይረዳችኋል። ዝም ብሎ መኖር የለብንም እና አንዳንዴ በመስማት ከሰው ጋር በማውራት በመፍረድ አይደለም። ቆም ተብሎ የት ጋር ነበርን፣ ዛሬ የት ነው ያለነው፣ ከዛ እንዴት ዛሬ ያለንበት ቦታ እንድንደርስ በቃ የሚለውን ጥያቄ እያንዳንዳችን ራሳችንን ልንጠይቅ ይገባል ማለት ነው። እንግዲህ ተጋብተናል፣ የቁልቆቱን መንገድ ስንል አብረን እየኖርን ስለምናየው ባል ሚስቱን፣ ሚስት ባልን እየጎዳ አንደኛው ሌላኛው ባለመረዳት ይመጣል። ስለዚህ ምን ይባላል? በትልቅ ተስፋና ዓላማ የተጋቡት ባልና ሚስቶች ያዩት ጋብቻ እሱን ያጡትና ወደ ተስፋ መቁረጥ ሊመጡ ይችላሉ። ጋብቻቸው ተበላሸ ማለት ነው። እስቲ ልጠይቃችሁ፣ በግንኙነቱ ጅማሬ ጊዜ እንደዚህ ይፈጠራል ብላችሁ አስባችሁ ታውቃላችሁ? ይፈጠራል ብላችሁ ባታስቡ ባትገምቱም ግን ተፈጥሯል። እንደዚህ ሊሆን አይችልም ብላችሁ ብትገምቱም ግን ሆኗል። ያልሆኑ ነገሮች፣ ያልታሰቡ ነገሮች በጋብቻችሁ መካከል ተከስተዋል። ለምን እንደዚህ ተከሰተ? ሁለት መለያየት የማይችሉ ሲወጡ ሲገቡ አብረው ማውራት የማይጠግቡ ስለ ነገ ህይወታቸው በጋራ የሚያስቡ አንዳቸው ሌላኛው ዋጋ የሚከፍሉ ባልና ሚስቶች ዛሬ መራራቅን አብሮ አለመሆንን ለምንድን ነው የሚፈልጉት? እንግዲህ እነዚህ ነገሮች ስትመለከቷቸው ኃላፊነት ተወስዶ የተበላሸው ነገር ማስተካከል ነው። በፍጹም በውጪ ሰው በማሳበብ ወይ ምክንያት በመስጠት በተበላሸ ጋብቻ ከመኖር ጋብቻችን የተበላሸ እናውቃለን፣ ግን ምን መደረግ አለበት ወደሚለው መጥቶ ነገሮች ሊሰሩ ይገባል ማለት ነው። መጀመሪያ አንደኛው ሌላኛው አስቦ ይኖር የነበረው በኋለኛው ላይ ግን አንደኛው ስለሌላኛው ግዴለሽ ይሆናል። ለባሏ ግዴለሽ የሆነች ሚስት አጥፊ ነች። ለጋብቻው ምንም አዎንታዊ ነገርን አትሰጥም። ለሚስቱም ግዴለሽ የሆነ ባል እንዲሁ አጥፊ ነው። ምናልባት ዛሬ አንድ ሰውን የበደለ ሊመስል ይችላል፣ በኋላ ግን ቤተሰብን እያለ እየሰፋ ይሄዳል ማለት ነው። ምናልባት እዚህ ጋር ጋብቻውን ከማበላሸት አኳያ ሶስት ነገሮችን ብትመለከቱ፣ በመጀመሪያ በተጎጂነት ስሜት ውስጥ ስንሆን
ያለንበት ስሜት አሉታዊ ይሆናል። አሉታዊ ስሜት ካለ አመለካከታችን አንዳችን ሌላችን የምናይበትም እይታ ኔጌቲቭ ይሆናል። ኔጌቲቭ ስሜት ቀጥሎ ኔጌቲቭ የሆነ አሉታዊ የሆነ አመለካከትን ያሳያል። ከሁሉ ደግሞ የከፋው በተጎዳው ስሜት አንዱ ለአንዱ አሉታዊ ስሜት በሚኖርበት ጊዜ አሉታዊ አመለካከትን ያዳብራል። አሉታዊ ደግሞ አመለካከት በጣም መጥፎ የሚያመጣው መዘዝ ደግሞ ምንድነው? በግንኙነቱ ላይ አዎንታዊ የሆነ ወይም ኮንስትራክቲቭ የሆነ ግንኙነቱን እንዲያድግና እንዲለወጥ የሚያደርግ ምንም አይነት ድርጊት እንዳያደርጉ ያደርጋቸዋል ማለት ነው። ስለዚህ ስሜታችሁን አትመኑት። የተሰማችሁ ስሜት አመለካከታችሁን ስለትዳር አጋራችሁ አሉታዊ እስካደረገ ድረስ ከትዳር አጋራችሁ ጋራ ከችግር የምትወጡበትና ግንኙነቱ የሚያድግበትን እርምጃ መራመድ እንዳትችሉ ያደርጋቸዋል ማለት ነው። ስለዚህ በመጀመሪያ ደረጃ ባልና ሚስቶች አሉታዊ ስሜት በሚሰማችሁ ጊዜ አመለካከታችሁ ወደ አሉታዊ ነገር እንዳያሳድገው አሉታዊ ስሜትን በመነጋገር ይቅርታ በመጠያየቅ ሊሆን ይችላል ወዲያው መመለስና ማስተካከል ይቻላል። ያኔ አንዳችን ለአንዳችን ያለን አመለካከት አዎንታዊ ስለሚሆን ግንኙነቱን ለማዳበርና ለማስተካከል እርምጃ መውሰድ እንችላለን ማለት ነው። እንዴት ነው ከነበርንበት ቦታ እዚህ ጋር የመጣ ነው? እዚህ ጋር ከደረስን ደግሞ በኋላ ደግሞ ወደ ነበርንበት ደግሞ እንዴት እንመለስ ሲባል ግንኙነቱን ለማስተካከል ወደ ነበርንበት መልካም ግንኙነት ለመመለስ እንግዲህ ከጉዳት ስሜት ከኔጌቲቭ አመለካከትና ከዛ በመውጣት አዎንታዊ የሆኑ ድርጊቶችን ወደ ማድረግ ልንመጣ ይገባል ማለት ነው። ይህን ካልኳችሁ እንግዲህ ጋብቻን የሚያበላሹ የተለያዩ ምክንያቶችና ርዕሶች አሉ። እነዛን ርዕሶች እነዛን ምክንያቶች እያንዳንዳቸውን ቢያንስ 4-5 ነጥቦችን አነሳላችኋለሁ። ዛሬ ሳይሆን በሚቀጥለው ቪዲዮ ጀምሮ እያንዳንዱን ሀሳብ ሰጣችኋለሁ። ጋብቻን አሰባችሁ ከተጋባችሁ በኋላ ጋብቻው በመበላሸቱ ምክንያት ምሬት ውስጥ የገባችሁ ሰዎች አሁንም ለጋብቻችሁ ተስፋ አለው። እንዴት ከነበርንበት ወደዚህ መጣን የሚለውን ከመለሳችሁ እንዴት እንመለስ የሚለውን ደግሞ ማሰብ ትችላላችሁ። ይህን ነገር ለማድረግ በመጀመሪያ ደረጃ ምክንያቶቹ መታወቅ አለባቸው። ምን ጋብቻው እንዳበላሸው መታወቅ አለበት። ያ ጋብቻ ደግሞ እንዳይበላሽ ወይም ደግሞ ለጋብቻው መበላሸት ምክንያት እንዳንሆን ባልም ሚስትም የየራሳቸውን ኃላፊነት ሊወስዱ ይገባል ማለት ነው። ዛሬ በአሉታዊ ስሜት ውስጥ ነው ያላችሁት። ስንቶቻችሁ በተጎጂነት ስፍራ የቪክቲም የሆነ ፖዚሽን ላይ ተቀምጣችሁ ነው ባልን ሚስትን የምታዩት? እንደዛ መታየት በፍጹም አይጠቅማችሁም። ተጎድታችሁ ይሆናል። ለመጎዳታችሁ ልክ ሊሆን ይችላል። ነገር ግን ከጉዳት ለመውጣት ግን በተጎጂነት ስሜት መሰንበቱ ግን አዋጪ አይሆንም። ጉዳትን ወደ ፈውስ በማምጣት በተለይ ባልና ሚስት እርስ በርስ እለት እለት ያላችሁን እይታ ኔጌቲቭ እንዳይሆን አሉታዊ እንዳይሆን በማስተዋልና በመጠንቀቅ ራሳችሁ ልትመሩ ይገባል ማለት ነው። ሚስቴ ምንም ቢሆን ሚስቴ ናት። ቅር አሰኝታኝ ሊሆን ይችላል፣ አልተግባባንም ሊሆን ይችላል፣ ከምፈልገው ነገር ጋር የተገጣጠመ ነገር የለም ሊሆን ይችላል። ነገር ግን ከሷ ጋር ያለኝን ነገር የሚያስቀጥልልኝ ሁልጊዜ ለሷ ያለኝ እይታ እንደ ሚስት ላያት ይገባል። እንደ ባል ራሴን ባይ ከአሉታዊ ስሜት እወጣለሁኝ። ያን ጊዜ እንደ ባል መሆን ስለምችል ሚስቴ ላይ ያለውን ነገር ማስተካከል እችላለሁኝ ማለት ነው። ከዛ በተረፈ ደግሞ የሚያንጽ ግንኙነቱን የሚያንጽና የሚያሳድግ ድርጊቶች ያስፈልጋሉ። መነጋገር ነው፣ ቂም አለመያዝ ነው፣ ኃላፊነት መውሰድ ነው፣ ነገሮችን ለማስተካከል የመጀመሪያው እርምጃ መውሰድ ነው። ግንኙነቱን ሊያሳድግ የሚችሉ እርምጃዎችን ማድረግ ከተሳነን ግንኙነቱ የኋሊት ነው የሚሄደው፣ እየተበላሸና ለነገ ተስፋ የሚያዝበት ግንኙነት እንዳይሆን ያደርገዋል ማለት ነው። ስለዚህ ይህን በማየት ይህን በመረዳት የጀመራችሁበትን የጋብቻ ግንኙነት እስከ ፍጻሜው ይዞ ለመሄድ ካስፈለገና መኬድ ካለበት የእናንተን ስራ ይጠይቃል። ሁለት አቅጣጫ ነው። ጋብቻውን ማነጽ፣ ማሳደግ፣ ማበልጸግ ግዴታ ነው። ነገር ግን ጋብቻውን ከሚጎዱና ከሚያበላሹ ነገሮች ደግሞ ሁለታችንም ልንጠብቅ ይገባል። በእኔ በኩል ጋብቻውን የሚነካ ነገር እንዳይመጣ ሁልጊዜ በንቃት በእኔ በኩል ያለውን ነገር መልስ መስጠት መቻል አለብኝ ማለት ነው። ስሰራ፣ ስወጣ፣ ስገባ፣ ሰው ሳገኝ፣ በየትኛውም የህይወቴ እንቅስቃሴ ለጋብቻ ጉዳት የሚሆን ነገር በእኔ በኩል እንዳይገባ እኔ ግጥም አድርጌ ቀዳዳ መድፈን መቻል አለብኝ ማለት ነው። ጋብቻዬን የሚነካ ነገር በእኔ በኩል እንዳይገኝ፣ ሚስቴም ደግሞ በዛ በኩል በራሷ ህይወት አቅጣጫ ወደ ጋብቻው እየመጣ ግንኙነቱ የሚያበላሽ ነገር እንዳይኖር ልትጠብቅ ይገባል። ብዙ ጊዜ በማላከክ
በማሳበብ የምንኖረው ባል ሚስቱ ላይ ሚስትም ባል ላይ እያሳበብን የምንኖረው ሁለታችንም በሌላው ሰው በኩል ጋብቻው እንዲጠበቅ ስለምንፈልግ ነው። ባል ሚስቱ እንድትጠብቅለት ጋብቻውን ይፈልጋል። ሚስትም በባሏ አይደለም። ባል በራሱ በኩል የራሱን ነው የሚጠብቀው። ሚስትም እንደዛው። አዋዋላቸው፣ አካሄዳቸው የተለያየ ቦታ ነው። የሚያገኙት ሰው፣ የሚያስቡት ሀሳብ፣ የሚናገሩት ንግግር፣ የሚያደርጉት ድርጊት ሙሉ ቀን በተናጠል ነው። እነዚህ የተደረጉ ድርጊቶች ናቸው ወደ ጋብቻ የገቡና የባልና ሚስትን ሕይወት የሚያናጉት። ስለዚህ ርዕሶቹን አንስቼ ከመናገሬ በፊት ይህን ኃላፊነት ልስጣችሁ። በእኔ ምክንያት እኔን አልፎ ጋብቻውን የሚጎዳ ነገር እንዳይመጣ በእኔ በኩል በሬን ዘግቼ እከላከላለሁ። በድርጊቴም፣ በሀሳቤም፣ በንግግሬም፣ በግንኙነቴም በየትኛውም የህይወቴ እንቅስቃሴ ወደ ቤቴ ወይም ደግሞ ወደ ጋብቻዬ ችግር የሚያመጣን ነገር እንዳይመጣ ኃላፊነት ወስጄ እሰራለሁ የሚል አቋም ባልና ሚስት ጋር ሊኖር ይገባል። ያን ጊዜ ጋብቻችን መጠበቅ እንችላለን። እንዲሁ ያደረገን ግን አለማወቅ ሊሆን ይችላል፣ አለማስተዋል ሊሆን ይችላል፣ አንዳንዴ ከሌላ አካል የመጣ ተጽዕኖ ሊሆን ይችላል። ጋብቻችን ሊያበላሽ ይችል ይሆናል ማለት ነው። እንግዲህ እንደዛ እንዳይበላሽ ተጠንቅቀን ጋብቻችን ልንጠብቅ ይገባል ማለት ነው። ስለዚህ ከሚቀጥለው ቪዲዮ ጀምሮ በአንዳንድ ርዕስ ጋብቻን የሚያበላሹ ምክንያቶችና ለነዛ ምክንያቶች ደግሞ የሚሰጡ ምላሾችን ደግሞ እሰጣቸዋለሁ። ብዙ ሊኖሩ ይችላሉ፣ ግን ሁላችንም ቤት በሁላችንም ጋብቻ ሊታዩ የሚችሉ ርዕሶችን የመረጥኩት ዛሬ ርዕሱን ላስተዋውቃችሁና በሚቀጥለው ደግሞ ቪዲዮ በዛ ርዕስ ዙሪያ ያለውን ዝርዝር ነገር እሰጣችኋለሁ። የመጀመሪያው ርዕሴ ጋብቻን ያበላሻሉ ብዬ ከያዝኳቸውና ብዙዎቻችን ቤት ያለና ሁላችንም ሊወክል የሚችል ርዕስ ብዬ የያዝኩት ከራስ ወዳድነት የመነጨ ይገባኛል የሚባሉ ፍላጎቶችን አነሳለሁ። ምንጫቸው ራስ ወዳድነት ነው። ባል ወይም ሚስት በጣም ራስ ወዳድ ይሆናሉ። ራስ ወዳድ ከመሆናቸው የተነሳ ይሄንን ይገባኛል ማግኘት፣ ማድረግ፣ መሆን ይገባኛል ብለው ባልም ሊሆን ይችላል ሚስትም ሊሆን ይችላል ከይገባኛል የሚመነጩ ፍላጎቶች ራስ ወዳድ ናቸው። ይገባኛል ብለው ወስነዋል። እነዚህ ነገሮች ደግሞ መሟላት ያለባቸው ፍላጎት እንደሆኑ ያስባሉ። ስንቶቻችሁ ከራስ ወዳድነት የመነጨ ይገባኛል የሚል አስገዳጅ ፍላጎት አላችሁ? እስቲ በዚህ ጉዳይ በሚቀጥለው ቪዲዮ ሀሳቦችን አካፍላችኋለሁ። ለዛሬ ስላዳመጣችሁኝ እጅግ አድርጌ አመሰግናለሁ። ጥያቄዎች ካላችሁም ደግሞ ለመመለስ ሀሳባችሁን ልታካፍሉኝ ትችላላችሁ። በተጨማሪም መጽሐፎች አሉ። ለጋብቻችሁ የሚል መጽሐፍ አለ። እሱን እዚህ ላይ በምታዩት ቁጥር ብትደውሉ ልናቀብላችሁ እንችላለን። እንዲሁም ህይወት በቤት የሚል የሬዲዮ ፕሮግራም ማክሰኞ ማታ ከምሽቱ 2 ሰዓትና ሮብ ቀን 8 ሰዓት ላይ በፋና 98.1 ላይ ይተላለፋል። እኛን ከፈለጋችሁ እዚህ ስክሪኑ ላይ በምታዩት ስልክ ቁጥር ብትደውሉልን ልንገናኝ እንችላለን ማለት ነው። ስላዳመጣችሁ እጅግ አድርጌ አመሰግናለሁ።